Blue narrative. በአንድ ሳምንት ብቻ 100 ሚሊዮን እይታ በማግኘት የአፍሪካን ሪካርድ ሰብሮ ቁጥር 1 ሆኖ ተመዝግቧል። ግን ከፍታን ለንስር ዝቅታን ለቁራ እንዳይሰራ ዘፈናቸው እንዳይከናወን ዘፈናኛ መሆን የቻለ ይህ ጥልቅ የሆነ ተመቼ ዘፈን ከቴዎድሮስ ካሳሁን ዳስጣል የሚል ነው እና ይሄ ሚሊዮኖችን የሚያንበረክክ ሰላም ጤና ይስጥልን የቻናላችን ቤተሰቦች እንግዲህ ከተማው እየተንበሸበሸ ነው በቴዲ አፍሮ ሙዚቃ ዛሬ ስለ ኢትዮጵያ የሙዚቃ ንጉስ ቴዲ አፍሮ አስገራሚ መረጃዎችን ይዘንላችሁ ቀርበናል ቴዲ አፍሮ በሙዚቃዎቹ ብቻ ሳይሆን በሐሳቦቹም ብዙዎችን የሚያስማማና የሚያከራክር ታላቅ አርቲስት ነው ዛሬ ደግሞ ታዋቂ ሰዎች ስለ ቴዲ አፍሮ ምን አሉ የሚለውን በዝርዝር እንመለከታለን ውድ ተመልካቾቻችን ወደ ዝርዝራችን ከመግባታችን በፊት ግን አንድ ጥያቄ ላንሳላችሁ እናንተ ከአዲሱ ከቴዲ አፍሮ የትኛው ሙዚቃ መረጣችሁ እኔ በግሌ መሪማ የሚለው እምባዬን አንቆርቁሮታል እጅግ ነጋጠባ አፈንስ ከፍታ ጸጉሩ መላጨት ወላሂ ምንም አይደለም ወያኔ ቢቆም ስለ ዳላክ ይዘፈነ ስለ ኤርትራ መገንጠል ይዘፈነ አሰብን ላስመልሳት ብሎ የጨፈረ ሰው ቴዲ አፍሮ ከና ሞቶ ይሻላል ከናንተ ምንድነው የምታወሩት ምንድናችሁ እናንተ ከየት ነው የመጣችሁት ዘፈን ዘፍኖ ግጥም ሰርቶ አይቻላ ቴዲ አፍሮ ሲሰድብ ይውላል ሰውዬ ምን ነው እቺ ሩሲያ ሄዳችሁባት 90 ሚሊዮን ብር እኮ በጣም አስቸጋሪ ነው አመል ታበጣል ይታቃና የትምህርት ደረጃ ሲባል አንተ ለምሳሌ ፒኤችዲ ምን ያልደረስኩም እዛ ኤምኤ ነኝ ማስተር ስላለው ያቆራል ትንሽ ቢኤ ተምረሃል ማለት ነው አሪፍ ያቆራል ምንድነው ያ ሰርቲፊኬት ዲፕሎማ ሰርቲፊኬት ስላላ 12ኛ ክፍል ምናምን ትላል መካከለኛ የሚባል የትምህርት ደረጃ መኖሩን አላውቅ እስከዛሬ ድረስ መካከለኛው ዝቅተኛ ያለው ምንድነው አንደኛ ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም አቅም የለውም አይችልም ከቴዲ አፍሮ አልበም ውስጥ ከቴዲ አፍሮ ዘፈን አልበም ውስጥ ያልተመቸኝን ልነግራችሁ ነው የመጣሁት በጣም የጠላሁትም ማለት ነው ምንድነው እሱ ማታ ዘፈኑን እያዳመጥኩት ነበር ለረጅም ሰዓት እና ምንድነው ያልተመቸኝ ስልኬ ሲዘጋ ያለው ፓርት ነው በቃ በጣም የጠላው ፓርት ስልኬ ሲዘጋ ያለው ፓርት እና ኤርፎን ሲቀበሉኝ ያለው ፓርት በጣም ነው ያስጠላኝ እውነቴን ነው የምለው ቴዲ አፍሮ ምንንም የማንንም ብሔር አልተጨም የማንንም ብሔር አልተተጨም ውስጣችሁ ያለ የበታችነት ስሜት አልኩ አማራ ክልል ላይ ብትሄድ የኢትዮጵያ ሰንደቅ ዓላማ ተሰግዶ በክብር ነው ያለው ደቡብ ብትሄድ በክብር ነው ያለው አዲስ አበባ በክብር ሰው የኢትዮጵያን ሰንደቅ ዓላማ ቫልዩ ይሰጠዋል እውነት የኢትዮጵያን ሰንደቅ ዓላማ ኦሮሚያ ላይ ክብር ይሰጠዋል እውነት እንነጋገር ምረጥ ቢባል አንድ ኦሮሞ ከአባ ገዳ ባንዲራና ከኢትዮጵያ ባንዲራ ብትለው የኢትዮጵያን ባንዲራ ረግጦ አባ ገዳ ነው የሚል ምክንያቱም በዘረኝነት የተጠመቀ ማንነት ሰርታችሁበታል ከኢትዮጵያውያን ጋር አብሮ መኖርን አብሮ ማደግን አብሮ መቀየርን አልሰራችሁበት ኢትዮጵያዊነት በኦሮሞ ልጆች ላይ አልሰራችሁ የኦሮሞ ህዝብ ላይ ዘረኝነትን ሰርታችሁበታል ለዚህ ነው የተቸገረው ይመጣና ታፈርሱበታላችሁ ወደ ኢትዮጵያዊነት ይመጣና ታፈርሱበታላችሁ ወደ ኢትዮጵያዊነት ይመጣና ታፈርሱበታላችሁ ይሄው ኢትዮጵያዊነት ሲባል ምን አናደደ ሰበል ለብልጽግና ነው የተነገረው እዚህ ጋር ከኦሮሞ ጋር ምን አገናኘው ከኦሮሞ ህዝብ ጋር ምን አገናኘው ኢትዮጵያዊነት ከተነገረ ኦሮሞ ኢትዮጵያ አይደለም ተባለ እዚህ ጋር የኦሮሞ ልጆች ናችሁ ዘፈን ይሰራችሁት ተባለ የኦሮሞ ልጅ ኢትዮጵያ አይደለም ያላለ እዚህ ላይ አምጣ ፈልግና በዘረኝነት ስለተጠመቃችሁ ከውስጣችሁ ያልወጣ እካከነት ስላለ አንዳንዶቻችሁ ይሄንን ነገር ታረጋላችሁ ብልጽግናን ያልተሰራውን ነገር አደባባይ አወጣው ቴዲ አፍሮ የተሰራ አፕሪሺየት ተደርጓል ማንም አልተቃወመም ማንም በተሰራው ላይ አልተቃወመም
ለምን ይሄ ተሰራ አይባል ማንም አላለ። እንዳይሰራ ዘፈናቸው እንዳይከናወን ዘፈናቸው ሞገስ እንዳይኖረው ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም እመታለሁ። በኢትዮጵያ ላይ በኢየሱስ ክርስቶስ ትውልድ ተነስቶ ዘፈን በቃኝ እስከሚል ድረስ ዘፈን መስማት አንፈልግም። እግዚአብሔርን ነው የምናመልከው፣ እግዚአብሔርን ነው የምንፈልገው፣ መዝሙር ነው የምንፈልገው፣ አምልኮ ነው የምንፈልገው፣ ጸሎት ነው የምንፈልገው፣ ንስሐ ነው የምንፈልገው ብሎ ዘፈንን ትውልዱ በአንድነት ወጥቶ እስከሚጥለው ድረስ ዘፈን በምድሪቷ ላይ የተጠላ ይሁን። ከአጋንንት የተመረቀ ዘፈን ከጥልቅ ዓለም በኢየሱስ ስም ተመክሮና ተደግሞ ተሟርቶና ተጠንቁሎ በኢየሱስ ስም በሀገራችን በኢትዮጵያ ላይ በኢየሱስ መከፋፈል ልዩነትን በኢየሱስ ክርስቶስ የሚረጭ መንፈስ የተመታ ይሁን። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ተጽፏል። ትውልዱን ለሰይጣን እጁን እንዲዘረጋ ሊያደርግ የሚፈልግ አዚምን የሚያደርግ በዘፈን በዳንኪራ በዝሙት በርኩሰት በመዳራት ትውልዱን የሚያደነዝዝ መንፈስ በኢየሱስ ስም የተመታ ይሁን። ለዘፈን ምድሪቷ እንዳትሰራ ነው ይጸልያል። አየሩ ለዘፈን እንዳይሰራ ለዘፋኝነት እንዳይሰራ። ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። የእናትና የልጅ እስቲ ስለዚህ ነገር እናውራ። ቴዲ አፍሮ እንግዲህ ኢትዮሪካ የሚባለውን አልበም ለቀዋል። እንግዲህ ቴዲ አፍሮ በአርቲስት ዓለም ውስጥ አይ ቲንክ ኦልሞስት 30 ዓመት ሊሞላው ነው። እንደምታዩት 30 ዓመት ሙሉ ሙዚቃ ነው የሰራው፣ አርት ነው የሰራው። ይሄን ነገር ደግሞ ሁሉም ኢትዮጵያውያን ያውቁታል ብዬ አውቃለሁ። ስለዚህ ሰሞኑን ለምን ስፔሲፊካሊ የፕሮቴስታንት ፓስተርና ሐዋርያት ነቢያት ነን የሚሉ ብዙ መንጫጫት ለምን አስፈለገ የሚለውን ጥያቄ ለመመለስ ነው ዛሬ መጣሁት እና በሀቅ እንድታዩት ነው። ስለዚህ 28 ዓመት ኦልሞስት 30 ዓመት በዚህ ስራው የቆየን ሰው አዲስ ስራ በመስራቱ ቴዲ አፍሮን ዘፈን ኃጢአት ነው እያሉ ሩዋንዳ ሲያደርጉት አይተናል። ምንድን ነው የሚባለውን ጭቡቴ እንጫወተው። ለምንድን ነው እንደዚህ ያሉት? በቅርብ የወጣ አዲስ ዘፈን ነበር። እያንዳንዱ ሰው ቲክታክ ላይ ስትገባ በተለይ ዮማሪዮስ የሚባል ወንድም ከእናት ካባትሽ ቤት ተደግፌ 6-7 ጥይት ተኩሼ እያለ የሚለውን እንዳለ ትሬንድ ተደርጎ ቲክታክ ላይ ሰው ሲያጥለቀልቀው ኢቭን እና አዶናይ ሲዘፍኑበት ሲጫወቱበት ምን ሲሉ አንድ ፓስተር ወጥቶ አንድ ሐዋርያ ወጥቶ አንድ ነብይ የፕሮቴስታንት ወጥቶ ኖ ዘፈን ኃጢአት ነው ለምን እንዲያርጋችሁ ለምን እንዲ ነው ብሎ የተቃወመ አንድ ሰው የለም። there is nobody። አስተውሉ። ቴዲ አፍሮ ሲያወጣ እንዲህ የተበሳጩበት ሪዝን ምንድን ነው? ከጀርባው ፖለቲከኞች እንደሆኑ ማሳያ ነው። ሌላ ምንም ነገር የለው። ከፖለቲካ ጋር የተገናኘ ነገር ነው። ሌላው ምንድን ነው? ኦርቶዶክስ ላይ መለጠፍ ፈለጉ። እኔ የምለው ኦርቶዶክስ ግጥም ገጥማለታለች እንዴ? የኦርቶዶክስ ቄስ፣ የኦርቶዶክስ ዲያቆን፣ የኦርቶዶክስ አባቶች ቴዲ አፍሮ ይሄ ግጥም ላንተ ይሆናል ብለው ግጥሙን ሰጠውታል እንዴ? ኦርቶዶክስ ላይ ለመለጠፍ የፈለጋችሁ። ሌላው እናንተ ቤት ነኑ ናና ኒና እየተባለ ሲባል አንድ የኦርቶዶክስ አባት ወጥቶ ትልልቅ ሰዎች ወጥተው ስለዚህ ነገር መቼም መዝሙር ነው አትሉም። ይሄን ነገር አንድ ሰው ወጥቶ ያዙ ይልቀቁኝ ብለዋል። እናንተ ግን የቴዲ አፍሮ ያስጨዋችሁ ምክንያት ከፖለቲካ ጋር ስለተገናኘ ፖለቲካችን ተነካብን፣ የምንደግፈው መንግስትን ነካህብን፣ ስለዚህ አንተን እንቃወምሃለን ነው መሴጁ። ይሄ ነገራችሁን ደግሞ እኛን አታሞኙንም። ሕፃን ልጆች አይደለንም። እናንተ ውስጥ የነበርን ሰዎች ናል። ተንኮላችሁን አውቀን ነው የወጣን። ተንኮላችሁን፣ ምስጥነታችሁን፣ አስመሳይነታችሁን በማር የተለወሰ መርዝ ረጭ እንደሆናችሁ አውቀን። ስለዚህ ቴዲ አፍሮ ዘፋኝ ነው አከተመ። ሊቀየር ይችላል። እሱ የፈጣሪ ስራ ነው። በሰራው ስራ ግን መልእክት አዘል የሆኑ ነገሮች መንግስትን የመተቸት መብት አለው። አንድ ሀገር ላይ መንግስትን የመደገፍ አንድ ሰው መብት እንዳለው መንግስትን የመቃወም ደግሞ መብት አለው ብዬ አስባለሁ። ይሄ መንግስትን መውደድ ይቻላል፣ መቃወም ይቻላል። ምንድነው? አዲስ ነገር አይደለም። ከዚህ በፊትም መውደድ መንግስትን ይቻላል፣ መቃወም ይቻላል። ዛሬ ግን የጴንጤዎቹ መቼም ፖለቲካ ሰርተው የማያውቁት መቼም በኢትዮጵያ ጉዳይ ላይ ሰው ቢፋለጥ ዞር ብሎ የማያውቁት
ዛሬ ግን ከመንግስታችን ጎን ነን። ለውጥ ተሰርቷል፣ ብዙ ለውጥ አይተናል፣ ለውጥ እያየን ነው ምናምን እያሉ መጨፈር ጀመራችሁ ነው። የኛ ቤት በሰማይ ነው ስትሉ አልነበር እንዴ? የኛ ቤት በሰማይ ነው፣ ወንጌላችን ክርስቶስ ብቻ ነው፣ ሌላ ወንጌል የለንም ስትሉ አልነበር እንዴ? ሌሎቹ ዘፈን አውጥተው ኔዮ ማሪዮስ በስነ ስርዓት ሰው ትሬንድ ሲሰራበት አንድም ነገር ያልተነፈሳችሁ ሰዎች አሁን ስለ ሀገርን ከፍ አድርግ ማለት እናንተን ከፋችሁ፣ እናንተን አስቀይሟችሁ ማጓራት ጀምራችሁ። ይሄ ምንድነው? መርጦ አልቃሽ የሚባል ወንበዴዎች ስለሆናችሁ ነው። አጭበርባሪ ስለሆናችሁ ነው። ወንጀለኞችም ሌቦችም ስለሆናችሁ ነው የጮኻችሁት በሙሉ። ስለዚህ ልቦና ይስጣችሁ፣ ልቦና ይስጣችሁ። እያንዳንዳችሁ አዳምጣችሁታል። እያንዳንድ ፓስተር የተባልክ አዳምጠዋል። ቴዲን መዋሸት አያስፈልግም። ዘፈን አልሰማም ብላ አዳምጠዋል። ለምን? በእንጀራ መጣባ በምትዘርፈው ንጹሐንን ህፃናቶችን አዳራሽ ሰብስበ በማስለፍለፍና በማስጮ የምትዘርፈውን ገንዘብ መጣብ። ሌቦቹን ነው እያልኩ ያለሁት፣ ፕሮቴስታንትን አይደለም። በዛ ስለመጣብ የህዝቡን ቁስል መስማት አልቻላችሁም። ኢትዮጵያ ላይ ህዝብ አይታረድም፣ ህዝብ አይጨፈጨፍም፣ ህዝብ በየተራ እየተገደለ ነው አይደለም። ይሄ 8 ዓመት ህዝቡ ሰላም አግኝቷል? አላገኘም። ይሄንን ነገር ነው የተወራው። ውሸት ነው ይሄ። ውሸት ከሆነ ማስረጃዎች በሙሉ የአደባባይ ምስጢር ነው የኢትዮጵያ ነገር። ስለዚህ በማያገባችሁ ገብታችሁ የእናንተ ጭምብላችሁ መገለጡን አሳይታችኋል። ስለዚህ ለማንኛውም የኢትዮጵያ ህዝብ እግዚአብሔር ይጠብቃችሁ። ሀሳብ መግለጥ ይቻላል፣ መደገፍ ይቻላል፣ ብልጽግናን መቃወም ይቻላል። ግን እናንተ በዛ ጭምብል ተነስታችሁ ማንነታችሁን አሳይታችኋል። እናመሰግናለን። ሌሎቻችሁ ለቴዲ አድናቂዎች፣ ለቴዲ ደጋፊዎች እንዲሁም ድምፅ ሆነን ብላችሁ ላሰባችሁት እጅግ አድርገን እናመሰግናለን። ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ። አርቲስት ቴዲ አፍሮ ማለት ነው። ከማን ጋር ታያለሽ? ከባንም ጋር ታዩ ከባሻር እንዲሁም ደግሞ በተባለው ነገር ላይ ማብራሪያ ሲሰጥም አታዩ። አቴቨሪቲ የሱ ማንነት እኔም ማቀው ባሳየኝ ነው። በዛ ልክ አከብረዋለሁ። ከባሻ ማንነት እኮ እንደዚህ ነው ምናምን ስለሚያቅሶች ብዙ ሊያወሩ ይችላሉ። ይሄ ራሱ ክፉ ወሬ ነው፣ ቅድም ያወራዎች ማለት ነው። እንዳዝም ማተር ዞሮ ግን ራሱን ማስከበር ችሏል። ስለዚህ ኢትዮጵያ ላይ ገናና የሆነው ሰው እሱ ተብሎ ከተሾመና የሚታይ ስሙ የሚጠራ ከሆነ አትሊስት ሀገሬ ላይ ተቀምጪ። ሰው እኮ ከእናትና ከአባቱ ይማራል። ከዚህ ሰዎች እንኳን መማር ይከብደኛል አይከብደኝም። በተመሳሳይ በሌሎችም በጣም ብዙ ሰዎች አሉ። እንደምሳሌ ብዙ ሰው ይሄን ስለሚያምንበት ምክንያት ያደረኩት ሀሳቡን ያነሳሁት። ስለዚህ እነዚህ ትላልቅ ሰዎች በራሳቸው ሙያ ልክ ያመጡትን ክብር፣ ዝና እኮ የገነቡት እያማራቸው እንደ ወጣት ብዙ ነገር ማድረግ እየፈለጉ ነው። ችለውት እየራባቸው ጠግብ ያለው እያሉ ነው ለዚህ የበቁት። መጨፈር እያማራቸው፣ መዝናናት እያማራቸው ኢቭን ፍቅረኞቻቸው እንኳን ከሚያዩት ነገር አንፃር እዚህ ካልወሰድከኝ እንደዚህ አድርገኝ እያለችው ፍቅሩን ሁሉ ያጣለ ለክብሩ ሲል እዚህ ቦታ ብታይ ህዝብ ምን ይለኛል ስለሚል እዛ ቦታ መታየት ጥሩ ነው መጥፎ ነው ይዳዝማተር እሱ አመለካከት ነው። ግን ዞሮ ማህበረሰቡ መጥፎ ብሎ ከወሰነበት በቃ እሴቱን ማክበር አለብሽ። ማህበረሰቡ ነው ከፍ ያደረግሽ ታች ስለሚጥልሽ ማለት ነው። ስለዚህ ብዙ ሰዎች እንኳን ፍቅረኛቸውን አጥተዋል ለክብራቸው ሲሉ። በተመሳሳይ በእውነት ነው የምነግርሽ በሙላት በድፍረት አሁን ይሄን ስናገር ማይክ እዚህ ጋር ተቀምጦ ካሜራ ተቀምጦ ምንም አይነት እንከን ማንም ሰው ሊያገኝብኝ አይችልም። እስካሁን ድረስ ባለኝ ህይወት ነገ የሚመጣው እንግዲህ ጥፉም ሊሆን ይችላል መልካም ሊሆን ይችላል። እሱን የሚያውቀው አባታችን ነው። ክርስቲያን ከሆነ እግዚአብሔር፣ ሙስሊም ከሆነ አላህ ብለን የምንጠራው የዓለም አንድ ጌታ። ተመቼ ዘፈን ከቴዎድሮስ ካሳሁን ዳስጣል የሚል ነው። አርሶ ሊቆርጠ ይመች በለው። እኔ ቴዎድሮስን የምቃወመው በኢትዮጵያዊነቱ፣ በጉራጌነቱ፣ በአማራነቱ ወይ በኦሮሞነቱ አይደለም። ቴዎድሮስ የአዲስ አበባ ልጅ ነው። እንዲወጣ አግዘው የነበርኩ እኔ ነኝ። አዲስ አበባ ውስጥ እንዲወጣ ክለቡ ሲጫወት እኔ ገብቼ ቢራ እየጠጣው አጨበጭብ ነበር። ተነስቼ የሌላ ሰዎችን ዘፈን ነበር የሚዘፍን። ቢራቢሮን አውጥቶ እኮ አልሰማለት ብሎ ወድቆበታል። ያኔ እኔ ነኝ የተናደው። ይሄ ልጅ በጣም ይችላል፣ ለምንድን ነው ቢራቢሮን አላሳትም ያልኩ እኔ ነኝ። ፌስቡክ ላይ ላምጣላችሁ ስክሪንሻቱ። ማንም ባልነቃበት ዘመን ሶሻል ሚዲያ እኔ ፌስቡክ አለ። የቴዎድሮስ ካሳሁን እሱ ራሱ ፌስቡክ የለውም የዚያን፣ እኔ ፌስቡክ አለ። ምክንያቱም የኛ መስሪያ ቤት ኤርፖርት ኢንተርኔት ስለነበር ነው። ቴሌና ምናምን አየር መንገድ ኢንተርኔት አለ፣ ሌላ ቦታ የለም።
ፌስቡክ እኛን የምናውቀው ሌላ መንግስት ሰራተኛ አውቀው ኢትዮጵያዊ ራሱ ዩኒቨርሲቲ አይታወቅም። ያኔ እኔ ፌስቡክ ላይ ጽፌያለሁ። ድሮ እኮ ነው ገና ፌስቡክ እንደተጀመረ ነጮች ነበሩ ፌስቡክ የሚንቀሳቀሱ። ይሄው ጓደኞች እኮ እየሰሙ ስለ ቴዲ ጽፌያለሁ። ቢራቢሮ የሚባለውን ዘፈኑን በኋላ ሲያሳትሙት ማለት ነው ሲያወጣ አላልኳችሁም፣ ሲያሳትም እንደገና ሲገዙት ማለት ነው 17 ቁምጣ ምናምን ብሎ ሲዘፍን ተወደደና ቢራቢሮ እንደገና እንደ አዲስ ተለቀቀ። ያኔ ነው የጻፍኩት እኔ። እናንተ ሌቦች መጀመሪያም ዘፋኝ ነው ልጁ፣ ይችላል፣ ግጥም ይችላል፣ ዜማ ይችላል። የሱን ዘፈን ለምንድን ነው ያላሳተማችሁት ያልኩለት እኔ ነኝ። ዛሬ ሲታወቅ ነው ወይ 17 መድፌ ምናምን ብሎ ሲመጣ ነው ወይ የምታሽቃብጡ ያልኩ እኔ ነኝ። እና እዚህ ጋር መጥተህ አፍክን አትክፈት። እኔ ቴዎድሮስን በግል የምጠላው ሰው አይደለም። በጣም የማበረታታው ሰው ነኝ። ገርጃ አውቀዋለሁ እኔ። እህቱን ባሪቾን አውቃታለሁ። እሷ ላታውቅ ትችላለች። አይኖሃ ፋሲለደስ ፎቶ ቤት ትመጣ ነበር። እሱ ራሱ ይመጣ ነበር። ሙቪ ይከራይ ነበር። አይ ኖ ዩ ቴዎድሮስ ካሳሁን። እኔ የቴዲ የግል ጸብ የለብኝ። ቴዲ አፍሮ እና ሜሲ የሚያመሳስላቸው ብዙ ነገር አለ። የመጀመሪያው ማለት ነው ሁለቱም ጎት ናቸው። ግሬተስት ኦፍ ኦል ታይም ናቸው ሁለቱም ማለት ነው።